ይቀቦሙ አባ ቅዱስ ይቀቦሙ ለስምከ ወበኃይልከ ይቀቦሙ ከመ ይኩኑ አሐደ ብነ ከማነ ከመ ይኩኑ አሐደ ብነ ከማነ ከመ ይኩን ከመ ይኩኑ አሐደ ብነ ከማነ ከመ ይኩኑ አሐደ ብነ ከማነ። ጸሎታ ለማርያም ወስዕለታ ያድኅነነ እምአተ ወልዳ ጸሎታ ለማርያም ወስዕለታ ለብፁዕ ወቅዱስ ርእሰ ሊቃነ ጳጳሳት ፓትርያርክ አባ ማትያስ ይቀቦሙ እምአተ ወልዳ ጸሎታ ለማርያም ወስዕለታ ለሀገሪትነ ኢትዮጵያ ይቀቦሙ እምአተ ወልዳ ጸሎታ ለማርያም ወስዕለታ ለአግብርታ ወለአይማታ ይኩነነ ወልዳ። እመቤታችን ቅድስት ድንግል ማርያም ጸጋውን ክብሩን እንዳይነሳን ለምኝልን። አምላካችን ፈጣሪያችን የጅማሬ የፍጻሜ ባለቤት ዘላለማዊ አምላክ ሰማይን የሠራ ምድርን የመሠረተ የሰው ልጆችን ስነ ፍጥረታትን በሙሉ የፈጠረ ቅዱስ አምላክ ልዑል እግዚአብሔር ሥራችንን በሰላም አስጀምሮ በሰላም እንዲያስፈጽመን በምሕረት በቸርነት እንዲጠብቀን የደብሩን ምእመናን ማኅበረ ካህናት በዕድሜ በጸጋ በበረከት እንዲያቆይ እንዲጠብቅ አቡነ ዘበሰማያት የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 16 ከቁጥር 13 ጌታ ኢየሱስም የፊልጶስ አገር ወደምትሆን ቂሳርያ ከተማ በደረሰ ጊዜ ደቀ መዛሙርቱን የሰውን ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። ዮሐንስ መጥምቅ ነው የሚሉ አሉ፣ ሌሎችም ኤልያስ፣ እኩሌቶችም ኤርምያስ ይሉሃል፣ ያም ባይሆን ከቀደሙት ነቢያት አንዱ ነው ይለዋል አሉት። እናንተስ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም አንተ የሕያው የእግዚአብሔር ልጅ ነህ አለው። ጌታ ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን አንተ ብፁዕ ነህ፣ በሰማይ ያለው አባቴ ነው እንጂ ሥጋና ደም አልገለጠልህም። አንተ ዓለት እንደሆን እኔ እነግርሃለሁ። በዚህች ዓለት ላይም ክብርት ቤተ ክርስቲያኔን እሠራታለሁ፣ የሲኦል በሮችም አይበረታቱባትም። የመንግሥተ ሰማያት መክፈቻ እሰጥሃለሁ። በምድር ያሰርኸው በሰማይ የታሰረ ይሆናል፣ በምድርም የፈታኸው በሰማይ የተፈታ ይሆናል። ከዚህ በኋላ እርሱ ኢየሱስ ክርስቶስ እንደሆነ ለማን እንዳይናገሩ አዘዛቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባ ቅዱስ ይቀቦሙ አባ ቅዱስ ይቀቦሙ ለስምከ ወበኃይልከ ይቀቦሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እርሱ ለስሜ ቤት ይሠራል፣ የመንግሥቱንም ዙፋን ለዘላለም አጸናዋለሁ። መጽሐፈ ሳሙኤል ካልዕ ምዕራፍ 7 ከቁጥር 13። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የየካ አባዶ G7 ደብረ ሳይል ወይም መብረቁ ቅዱስ ሚካኤልና ቅድስት ኪዳነ ምሕረት ቤተክርስቲያን አዲስ ለሚያሰራው ሕንፃ ቤተክርስቲያን የአዲስ አበባ
እና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የግንባታው ስራውን ለማስጀመር የካቲት 12 ቀን 2018 ዓመተ ምህረት ይህንን የመሰረት ድንጋይ ባርከው አስቀመጡ። እናመሰግናለን። በሰላም አስጀምረህ በሰላም እንድታስፈጽም በቸርነትህ እንድትረዳን የመልአኩን አማላጅነት በረከት ወደ እኛ እንድትልክ እንለምናለን። አቡነ ዘበሰማያት። ቤተ ክርስቲያናችን ለየት የምትልበትን ነገር ብቻ ሀሳቦችን አስቀምጥና የመርሃ ግብራችንን ክቡር ስራ አስኪያጃችን የሚያከናውኑት ይሆናል። ለመናገር ያክል ይህች ቤተክርስቲያን ከተመሰረተች 3 ዓመት ከ6 ወር ከሁለተኛ ቀኑ ላይ ይገኛል። ይህች ቤተክርስቲያን ለየት የሚያደርጋት ታቦት አቁሞ ጥላ ተዘቅዝቆ ያልተለመነበት የማይለመድበት ቤተክርስቲያን ነው። በሁለተኛ ደረጃ ይህች ቤተክርስቲያን ስትመሰረት 12ቱንን ታስረን ነበረ። ጸበሉም ሲሰራ 12ቱንን ታስረን ነበረ። ይህንን ታሪክ ለማስታወስ የሚታዩት ካህናት የቅዱስ ሚካኤል የቅድስት ኪዳነ ምሕረትና ከ1 እስከ 7 በ24ቱ ካህናተ ሰማይ ምሳሌ የማዕጠንት አገልግሎት እያገለገልን እንገኛለን። ይህም ብቻ አይደለም። ከዚህ በየወሩ በ27 መቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል በመገኘት ስርዓተ ማዕጠንት የምናከናውን ልጆች ነን። ከዚህ ደግሞ በሶስተኛ ደረጃ ይቺ ቤተ ክርስቲያን ሐናጺውም እኛው፣ ግንበኛውም እኛው፣ ለሳኙም፣ ቴክኒሻሉም ሁሉም እዚሁ ይችን ቤተ ክርስቲያንም የሰራናት እኛው ነን። ጸበል ቤቱም በልዩ ሁኔታ የተሰራው እኛው ነንና በካህን እጅ የተሰራች በካህን እጅ የምትሰራ ሁሉም ባለሙያ አገልጋይ ነው ያለን። በዚህም ለየት ያደርገናል። ይቺ ቤተ ክርስቲያን በ3 ዓመት ከ6 ወር የፈተና ጉዞዋ ባለታሪክ ለመሆን የቅርስ ባለቤት ለመሆን ብፁዕ አባታችን ሰውን ላለማድከም እንጂ የጸበል ቦታው ትንሽ ቦታው አራቅ ስለምትል ልዩ የሙዚየም ቦታ አዘጋጅተን እንደዚሁ ቅርስ አሰባስበን በልዩ ሁኔታ ተቀምጦ ይገኛል። ለዚህም ማሳያ ይሆን ዘንድ 4 የብራና መጻሕፍት ከእርሶ ፊት ያሉት ተጽፈው ይገኛሉ። በየቀኑ ከ46 ገድል በላይ በማንበብ ሕሙማን ፈውስ እንዲያገኙ በአገልግሎት ተግተን እንገኛለን። በዚሁ አጋጣሚ በዛሬው ቀን ተገኝተው ስራውን ባርከው የመሶበ ወርቅ ቅርጽ የሆነችውን ቤተ መቅደስ ስላስጀመሩን ለእርሶ ለሚደክሙበትና ቤተ ክርስቲያን ተተኪ ልጆች እንድታገኝ ለሆሳዕና የአብነት ትምህርት ቤት ማሰልጠኛ ተቋም የሚፈለገውን የብራና መጽሐፍ አይነት ሰው በሚፈቅዱት ሁኔታ አንድ መጽሐፍ በቤተ ክርስቲያን ስም አጽፈን እናበረክታለን። ከዚሁም ጋር በማያያዝ ብፁዕነቶ ባዘዙን ትእዛዝ የሆሳዕና የአብነት ትምህርት ቤት ለፍጻሜ ደርሶ ፍሬውን እስከሚያዩ ድረስ ታዛዥ መሆናችንን የብፁዕነቶ በረከት ይደርብን እያልን ታዛዥነታችንን እንገልጣለን። በመቀጠል ይቺ ቤተ ክርስቲያን ወደፊት እንድትራመድ መንግስት በፈቀደልን መሰረት የ12 ቀፎ ንብ በማነብ ላይ እንገኛለን። በዚህም የማዕድ ትሩፋት፣ የጓሮ ጎመን በጸበል ቦታው ይሄንን እያደረግን እንገኛለን። በመቀጠልም በወረዳና በክፍለ ከተማ በተፈቀደልን ፈቃድ መሰረት የዘይት ማምረቻ እና የላም እርባታ አቅም ከተገኘ በዚያውም 1-2 ሕፃን ማሳደጊያ ቦታ ለማድረግ ተፈቅዶልን በዝግጅት ላይ እንገኛለን። እንዲሁም እግዚአብሔር ቢፈቅድ ልዩና ተወዳዳሪ በሌለው በታቦት ማደሪያችን ቢለማ
ሁሉም ባለሙያ ነውና እዚህ ያለው የቤተ ክርስቲያን ነዋየ ቅዱሳት ማምረቻ ከዛም ጋርመንት ስራ ለመስራት በእቅድ ይዘን ለታቦት ማደሪያው ኮሚቴ አመልክተናል። የብፁዕነቶ በረከት ይደርብን። ለየት የሚያደርገንን እችን ለመናገር ነው። እግዚአብሔር በፈቀደ ለየት የሚያደርገን የሁሉም ኢትዮጵያ ልጆች የተሰባሰቡባት ይሄን ሁሉ ከዚህ ያደረሰው ለምነን ሳይሆን እግዚአብሔር ፈቅዶ ነውና ከፍቅር ውጪ ጠብ የማይታወቅባት ፍቅር ከዚህ ተርፎ ለሌላው የሚከፋፈልበት ደከመኝ ሰለቸኝ ሳይሉ የሚያገለግሉ ካህናት አገልጋዮች ያሉበት ደብር ስለሆነ ዘወትር በጸሎት እንዲያስቡን እየጠየቅኩኝ ከዚህ በመቀጠል መርሃ ግብሩን እጅግ የምንወዳቸው ከዚህ በፊትም አባት ያለው ልጅ ያምርበታልና ይህ ቤተክርስቲያን ከዚህ ሲደርስ አሁን በሕክምና ላይ ያሉት መላከ ምሕረት ዘካርያስ ሐዲስ ትልቁን ዋጋ በመክፈል ከጎናችን የሆኑ አባታችን ናቸው። ቼር የሳመውን ቼር ይደግመዋልና ደጉ አባታችን ደግሞ እንዳይን ብሌን እየተከታተሉ ይህ ቤተክርስቲያን የቅርስ ባለቤት እንዲሆን ምክር እየሰጡ ዘወትር አይዟችሁ የሚሉን መላከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ ቀሪውን መርሃ ግብር ብፁዕነትዎንም እንዲጋብዙልኝ እሳቸውን በታላቅ ትሕትና እጋብዛለሁ። አመሰግናለሁ። ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል እንዲሁም በአዲስ አበባ ከተማ የሃይማኖት ተቋማት የበላይ ኃላፊ ሰብሳቢ ክቡር መላከ ስብሐት አብይ ዘለቀ የብፁዕነታቸው ልዩ ጻፍና ፕሮቶኮል እንዲሁም የክፍለ ከተማችን የሰው ኃይል አስተዳደር መምህር ዳዊት ጥበቡ እንዲሁም ክቡር መላከ ምሕረት ክብረ ሞገስ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ ሊቃውንተ ቤተክርስቲያን የዘነጋኋችሁ እግዚአብሔር የሚያውቃችሁ በዚህ በቅዱስ ቦታ ያላችሁ የምታገለግሉ የምትገለገሉ ምእመናን ሁላችሁም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? አሜን። ሁል ጊዜ ተስፋ አድርገን ለምንናፍቀው ዕለት ያውም ብፁዕ አባታችን መጥተው የመሰረት ድንጋይ ለኛ ለልጆቻቸው አስቀምጠው ታሪክ እንድንሰራ የታሪክ ምዕራፍ የተጀመረበት ዕለት በመሆኑ እንኳን ደስ አላችሁ፣ እንኳን አደረሳችሁ ልላችሁ እፈልጋለሁ። ይህም በመሆኑ ብፁዕ አባታችን ብዙ ልዩ ልዩ የመርሃ ግብር መደራረብ እንዳለቦት እናውቃለን። ነገር ግን ለእኛ ለልጆቸው ጊዜ በመስጠት እኛን ልጆችን በማስቀደም ይሄ ቤተ ክርስቲያን መሰራት አለበት፣ ታሪክ ሊሰራ ይገባል በማለት ውድ የሆነውን ጊዜውን ሰጥቶ በዚህ ስለተገኙልን እንኳን ደህና መጡ እንላለን። በመሆኑም በዚህ ቦታ ታሪክ ለመስራት እኛ ልጆቹ ተነሳስተናል። በጸሎቶም እንዲያግዙን እየተማጸነን ይልቁንም ደግሞ ጸበል አለ ተብሏል። እኔም አውቃለሁ። በጣም ልዩ ልዩ ምእመናኖች ከሀገር ውስጥም ከውጭ መጥተው የሚፈወሱበትና ጤናቸውን አግኝተው እግዚአብሔርን የሚያመሰግኑበት ድንቅ የእግዚአብሔር ሥራ የተገለጠበት እየተገለጠም ያለበት ቦታ በመሆኑ ሁልጊዜም እንዳይለዩን አደራ ማለት እንፈልጋለን። ከዚህ በመቀጠል ብፁዕ አባታችን ለእኛ ለልጆቹ ቃለ ምዕዳን ቡራኬ እንዲሰጡን በታላቅ ትሕትና እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ አምላክ ዘለዓለም ቀዳሚ ወደሃሪ የመጀመሪያም የመጨረሻም የሌለው ለመንግስቱ ስፋት ልክና ወሰን የሌለው ሰማይና ምድርን የፈጠረ የዚህ ዓለም ገዢ ቅዱስ አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ደህና ቆያችሁ።
አክሲማሮስ በተባለው የቤተ ክርስቲያናችን መጽሐፍ ስለ ስነ ፍጥረት ሲናገር ስነ ፍጥረታት በሙሉ ከሰውና ከመላእክት በስተቀር ሲፈጠሩ ለአንክሮ፣ ለተዘክሮ፣ ለምግበ ሥጋ፣ ለምግበ ነፍስ ሲሆን ሰውና መላእክት የተፈጠሩት ስሙን ለመቀደስ ክብሩን ለመውረስ ነው። የሰው ልጆች ስሙን የሚቀድሱበት፣ መስዋዕት የሚሰዉበት፣ ምስጋና የሚያቀርቡበት፣ ክርስትናን የሚቀበሉበት ወይንም የሚጠመቁበት፣ ቅዱስ ሥጋውን ክቡር ደሙን የሚቀበሉበት፣ ቆመው የሚጸልዩበት፣ ከእግዚአብሔር ጋር የሚነጋገሩበት ስፍራ ያስፈልጋቸዋል። ለዚህም ደግሞ በሐዲስ ኪዳን የተመሰረተችው የሐዲስ ኪዳኗ ቤተ ክርስቲያን በመጀመሪያ በጽርሐ ጽዮን በማርቆስ እናት በማርያም ቤት የተመሰረተችው ቅድስቲቱ ቤተ ክርስቲያን ዛሬ ሰፍታ ዘመኑን በዋጀ ለምእመናን በሚመጥን ሁኔታ የአምልኮ ስፍራ ይሰራል፣ ይታነጻል። ዛሬም የአምልኮ ስፍራ ለእግዚአብሔር ለክብሩ መገለጫ ባይመጥንም ለሰው ልጆች አገልግሎት መስጫ ቤት ለመስራት የተቀመጠው የመሰረት ድንጋይ ለዚህ ምስክር ነውና ዛሬ በይፋ ስራው እንዲጀመር ፈቅደን ያስቀመጥነው የመሰረት ድንጋይ በአጭር ጊዜ ውስጥ ተሰርቶ ተጠናቆ አገልግሎት እንደሚሰጥ ጽኑ እምነት አለን። እግዚአብሔር ይርዳችሁ። ቤተ ክርስቲያናችን ብለን ነው የምንጠራት። የኛ ሲሆን እቺ ቤተ ክርስቲያን ሳይሆን ቤተ ክርስቲያናችን። እቺ ሀገር ሳይሆን የሚባለው ሀገራችን የኛ ሲሆን ቅድስት ቤተ ክርስቲያናችን ኢትዮጵያ ሀገራችን እንላለን። የሌሎች ሲሆን ደግሞ ይቺ ሀገር ያቺ ሀገር እንላለንና ቅድስት ቤተ ክርስቲያናችንን እግዚአብሔር አምላክ ይጠብቅልን። በምሕረቱ በቸርነቱ ሁላችንንም ይጎብኘን። ሀገራችንን ሰላም ያደርግልን። ኢትዮጵያ ሀገራችን የባሩድ ሽታ የሚሸትባት ጥይት የሚጮህባት ሳይሆን የሰላም የፍቅር የገበሬውን አዝመራ የምናይበት እሸቱን የምንበላበት የሰላም አየር የሚነፍስበት የበረከት ምድር ነውና እግዚአብሔር አምላክ ምድራችንን ያቆይልን፣ ሰላማችንን ይስጠን። እግዚአብሔር አምላካችን በቸርነት ሁላችንን የሚጠብቀን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍትዋነ ወንጹሐነ ከመ ይረሴየነ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ነው ለ12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ
ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ኦ አባ ቅዱስ ቀቦሙ ለስምከ ወበሃልከ ቀቦሙ ከመ ይኩኑ አሐደ ብነ ከማነ ከመ ይኩኑ አሐደ ብነ ከማነ ከመ ይኩን ከመ ይኩኑ አሐደ ብነ ከማነ ከመ ይኩኑ አሐደ ብነ ከማነ